እንግዲህ አመጣብን ይግቡ ጋሻ ሰብሬ ኧረ በፍጹም ጫማውንማ አውልቁም እኔ ቤቱ አልተጸዳም ዝም ብለው ይግቡ ችግር የለም የሚወዱት ዘመድ ግጥም ላይ ይደርሳል እንደሚባለው ተረቱ ግጥም ስናዘንብ ነው የደረስከው ችግር የለም አንድ ንቀኝለት እንግዳ አይደል እንደ መጣው ቤታችን አሸብር አሉት ስሙን አሳነሰው ከድንጋይ ይበልጣል ለተሸከመው ሰው የሚባለው ይቅርታ አሸብር ልንተኛ ስንል ነው የመጣው ደናደር በእናትሽ ቆይ አንዴ እናጫውተው እንጂ እኛ ጋር እንደመጣው አሸብር ስምን መላክ ያወጣዋል ነው የሚባለው አይደል አንተ ላይ ይሰራል በእውነት ዛሬ ጠባብሯል እኔ ጠባሉድን በእናትህ ጠባሉድን ፈሪ ነኝ እኔ ፈሪ ወንድ አልወድም ተው እንጂ በእውነት ደፋር ወንድ ነው የምትወደው ቆራጥ እናንተ ያለ ቡቅቧቅ ያስጠላኛል ኧረ እስኪ ቆይ እስኪ ላናግረው እስኪ ደግሞ ምን አባቱ ነው የሚያክለው ማለት እስኪ ፈሪነትን አብራራው ጀግንነት ቆራጥነት ለአንተ ምንድን ነው አቅመ ደካሞችን በጉልበት የሚያንሱ መቀጥቀጥ ነው እንደ ጀግንነት ለአንተ አቅመ ደካማ ሴቶችን አይን በጉጠት ማውጣት ነው እንደ ወንድነት ለአንተ ነው ወይስ ወዳታለው እያሉ የሚፎክሩላት ሴት ላይ አሲድ መድፋት ነው ለአንተ ጀግንነት ነው ዝም ብለህ እንደዚህ የመዘዝክ ሽጉጥ ማውጣት ብቻ አይደለም እሺ እንደውም ልንገር ሽጉጥ የፈሪ ዱላ ነው በቃ ፈሪ ነህ አንተ እንዴት ነው የሚናገረው ሰው የታቦታ ቀኛ የትም ግን ልክ ሲጠጣ ብሾ ይነሳበታል ያሟል በቀደም ጋዜጣ ላይ አነበብኩት ልንገር እሺ እቺ ሀገራችን ኢትዮጵያ እቺ ምስኪኑ ሀገራችን ባስገድዶ መድፈርና ሴቶች ላይ በሚደርስ ጥቃት አንደኛ ተባለች በእናንተ ምክንያት የፈሪ ዱላ ሴቶች ላይ ብቻ የሚበረታው ጡንቻ ከሀገራችንን አስጠርቷታል እንኳን ደስ አለ እና ጨብጠኝ በእናትህ ጨብጠኝ ምን አባዝ ያፈጣል ከንቱ ናችሁ እናንተ ከንቱ እናንተን የገደላችኋት እናንተ ናችሁ ውሻ እብድ ውሻ ናት ምን ይመስላል ያሟል ለዛ ነው ይነሳበታል እሷን ብዬ ነው እንጂ አይንህን ነበር ማጠፋው